ሰላም ቤተሰብ፣ ይሄ አኬቴክ ነው። እንግዲህ እኔ አንድ ችግር ፈጥሬያለሁ በራሴ ላይ ማለት ነው። ዩቲዩብ አካውንት ከከፈትኩ 2 ዓመት ሆኖኛል። ከዛ በላይ ሆኖኛል ይመስለኛል። ግን 2 ዓመት በቃ በደንብ ከመስራት ከጀመርኩ 1 ዓመት ምናምን በደንብ ሆኖኛል። እና ዋች አወሬ ወደ 1200 ገደማ ደርሶልኝ ነበረ። ምን በራሴ የሆነ ችግር ፈጠርኩኝ። ምንድነው እየሰራሁ የነበረው? እኔ ወደ ዩቲዩብ ኮንተንት ውስጥ ስገባ የመንፈሳዊ ይዘቶች ነበር የምሰራው የነበረ ማለት ነው። በመንፈሳዊ ይዘት በጣም ደስ ይለኝ ነበረ። ግን ልሰራ ፍላጎት የነበረው የመንፈሳዊ ጉብኝት ቭሎግ ማለት ነው። በየቤተክርስቲያኑ እየዞሩ አንዳንድ ስራዎችን መስራት፣ በጎ አድራጎቶች ማድረግ፣ ሀገራትን እየጎበኙ ማዞር፣ ቅርሳ ቅርስን ማሳየት፣ እንደዚህ ነገሮችን ነበር ማሳየት የፈለግኩት። እና ኮንተንቱን ከጀመርኩ በኋላ ወደ ሌላ ነገር አንዳንድ ነገሮች መስራት ጀመርኩና ወደ 1000 ምናምን ዋች አወር ደረሰልኝ ማለት ነው። የተጠየቀው ደግሞ 3000 4000 ነው የተጠየቀው። ከዛ ለ3000 ስንት ቀረኝ? ማለት ወደ 1008 እንኳን ይቀረኝ ነበረ። ልክ ያን ማሟላት እንደቀረኝ ቭሎግ እንደዚህ ለመስራት አቅም የለኝም፣ ካፒታል የሚባል ነገር የለኝም። ስለዚህ ምንድን አደረኩኝ? ያለኝ አንድ አማራጭ ኮንተንት መቀየር ነበረ ማለት ነው። ያን ኮንተንት ስቀይር ወደ ምን ቀየርኩት መሰላችሁ? ወደ ቴክኖሎጂ ኮንተንት ቀየርኩት፣ አሁን ወደ መጠቀምበት ማለት ነው። ግን ይሄን የቀየርኩበት ያው በቴክኖሎጂ ላይ በጣም ያው ሙያው ስላለኝ አንድ፣ ሲቀጥል ደግሞ ፍላጎትም ስላለኝ። ግን ያኛው ይሄኛውና ያኛው ምንም እንትን ላይ ግንኙነት የላቸውም። ይሄኛው ብዙ በትንሽ ነገር ነው የምጀምረው፣ ያኛው ደግሞ በብዙ ነገር ነው። ብዙ ብር ያስፈልጋል፣ ለመጓጓዣ ታክሲ ያስፈልጋል። ኖርማል ራሱ ብሎ ካሜራ አይቀርጽም፣ ምክንያቱም የቦታው ይለያያል ስለሚለያይ ማለት ነው። ሲቀጥል ደግሞ በጣም ብዙ ነገሮች አሉ የሚያደርጉት ነገሮች ማለት ገቢ በጣም ያስፈልጋቸዋል። እና ያን መስራት ደግሞ አቅም ስላልፈቀደልኝ ምን አደረኩኝ? ወደ ቴክኖሎጂ ቀየርኩት። አሁን በቅርቡ ነው የቀየርኩት። እና ወደ ቴክኖሎጂ ስቀይረው ምን ፈጠረ መሰላችሁ? ዋች አወሬ ቀነሰብኝ። እንዴት ነው የቀነሰብኝ? መጀመሪያ ምንድነው ወደ 5000 10000 ቪው የነበረው እይታዬ አሁን ወደ ስንት ገባ? ወደ 30 ወደ 20 ገባ ማለት ነው። ይሄ ወደ 20 ወደ 30 መግባቱ ሳይንስ ደግሞ በራሴ ምን አደረኩ ጥፋት? እንዳለ ቪዲዮዎችም ፕራይቬት ከተኳቸው። ፕራይቬት ከተኳቸው ምክንያት ምንድነው? እነዛ እንዳይታዩ። ምክንያቱም ያኛው ሲወጣ ይሄ ልጅ ምንድነው የሚሰራው ተመሳሳይ ሌላ አንድ ስራ ሌላ ይቀያየራል ብሎ ሌላ ነገር ውስጥ እንዳይከቱኝ በሚል ግዴታ ፕራይቬት ማድረግ አለብኝ ብዬ ወሰንኩና ፕራይቬት አድርጓቸው እንዳለ ቪዲዮቼ ማለት ነው። በጣም ቫይራል የወጡትን እና ከ1300 ነው ከ1230 ገደማ 28 ገባ ማለት ነው። እንግዲህ ያን ሁላ ለፍቼ ያን ሁላ ያገኘሁትን ለክፍያ ስንት ቀረኝ እያልኩ ራሴን ሳጥናና የነበረው አሁን ግን 28 ላይ ገባው። ከዛ በኋላ መሰራቸው ቪዲዮዎች እይታቸው ትንሽ ነው፣ እናንተም በደንብ አታዩልኝ። እንግዲህ የተፈጠረው ይሄ ነው። እና አሁን ምን አደረኩኝ? መልሼ ወደ ፐብሊክ ቀይሬያቸዋለሁ። ግን ግማሾቹን እንኳን ቢሆን ሲቆይ ከተመለሰልኝ ቀይሬያቸዋለሁ። እስካሁን አልተመለሰልኝም፣ በራሴ ጥፋት ነው። ግን ከዚህ ወደ እኔን የምትጠብቁኝ በቴክኖሎጂ ነክ ነው። የምፈልጉት ነገር እንዳብራራላችሁ የምፈልጉት ነገር የቴክኖሎጂ። በመቀጠል ግራ የገባችሁ አፕሊኬሽኖች ካሉ ለእናንተ ሊጠቅሟችሁ የሚችሉት ይሄ ዝም ብሎ ነገር ሳይሆን ለእናንተ ልትጠቀሙበት የምችሉት ነገር ቪዲዮ እሰራላችኋለሁ። እንደዚህ አይነት ቪዲዮች ከተመቻችሁ እናንተ ፎሎ፣ ይሄ እንደዚህ አይነት ቪዲዮ ከተመቻችሁ እናንተ ሰብስክራይብ በማድረግ ላይክ በማድረግ ለጓደኞቻችሁ ሼር በማድረግ እንደዚህ አይነት ነገሮችን አብራራላችኋለሁ። ቲክቶክ ላይ አንድ ነገር ጀምሬላችኋለሁ። የዲሽ ሜንተናንሶች ነገር አቅርቤያለሁ። አሰራር ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ አለ። የሰራሁት ከዚህ በፊት ቪዲዮ ምንድነው የዲሽ አሰራር ቪዲዮ፣ በዲሽ ስንት ብር እናገኛለን፣ በወር እስከዚህ እናገኛለን፣ በአመት የሚለው ነገር ሂሳብ ሰርቼ አሳይቻችሁ ነበር። ብር አሳይቼ ምናምን ነገር እና በጣም የሚያዋጣ ስራ ነው። ግን ለእሱ የሚያስፈልጉ ነገሮች አሉ። ዝም ብላችሁ ዲሽ ባለሙያ ነው ስለሆናችሁ በሳምንት ውስጥ ዲሽ ባለሙያ አኮኑ በጣም ከባድ ነው። ግን እናንተ ካሰባችሁበት በጣም ቀላል ነው። እንዴት ነው እንደዚህ ያደርጋችሁ መሰላችሁ?
እኔ የለመድኩት በአመትም በ2 አመትም ውስጥ ነው የለመድኩት። ግን ያን ስለምድ መጀመሪያ ፐርፌክት አይደለሁም። ምክንያቱም ትንሽ ነገር አውቃለሁ። ከዛ ጓደኞቼን እንዴት ላድርግ እያልኩ ነው የተመካከሩ። ያኔ እንደዚህ ቴክኖሎጂም አለ፣ ግን እንደዚህ በሰፊው የዩቲዩብ ላይ እየገባን ሰርች እያደረገን ብዙም አላገኝም። እኔ ስልክም ስላልነበረ ማለት ነው። አሁን ላይ ግን ያላችሁ ልጆች ስልክ ምናምን አላችሁ። አሁን በዚህ ከ15 ዓመት በላይ ጀምሮ ነው ስልክ ያለው ብዙ ሰው እና ቤተሰቦቻችሁ ማገዝ ከፈለጋችሁ፣ ራሳችሁ መደጎም ከፈለጋችሁ፣ ተጨማሪ ገቢ ማግኘት ከፈለጋችሁ በጣም አሪፍ ስራ ነው። ግን ለእሱ ምን ምን ያስፈልጋችኋል መሰላችሁ? ፋይንደር ያስፈልጋችኋል። የዲሽ መፍቾችን ከዚህ በፊት አሳይቻችኋለሁ፣ ግን የዲሽ መፍቾችን ያስፈልጋችኋል። ከዚህ ሁሉ ግን ከእቃው መጀመሪያ እውቀቱ ያስፈልጋችኋል። ግን እውቀቱን እንዴት እናገኝ? እውቀቱ ያስፈልገናል። የዲሽ ሙያ መማር እንፈልጋለን የምትሉ ሰዎች ከፈለጋችሁ ቀጣይ ቪዲዮ እንድሰራላችሁ ኮሜንት ላይ ጻፉልኝ። ከሀ እስከ ፐ ድረስ አስተምራችኋለሁ። ስለ ዩኒቨርሳል ሪሞቶች አሉ። ዩኒቨርሳል ሪሞቶች አሞላላቸው በጣም ሰዎች እሱን ይቸገራል። እሱን አሞላሉን አሳያቸዋለሁ እኔ። እነዚህ አዲስ ዲሽ፣ ዲኤስቲቪ፣ ቫርዲሽ፣ እነዚህ ናይል ሳት፣ ኢትዮሳት፣ የአሳት ሁላ የምትፈልጉትን ቪዲዮ ላይ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ከዚህ በመቀጠል ደግሞ አኬቴክ የሚል የቴሌግራም ሊንክ አለ። እሱልን እየተቀላቀጁን እያደረጋችሁ የምትፈልጉትን እዛ ላይ ታገኛላችሁ። ሊንክ አንዳንድ አዳዲስ ሊንኮች ይለቀቃሉ። እነዛ ላይ ሰብስክራይብ አድርጉ። የቴሌግራሙ ማለት ነው። አሁን አዲስ የተከፈተ ነው ቴሌግራሙ። ትንሽ ነው ገና ገና አሁን የከፈኩት። እናንተ ደግሞ ሰብስክራይብ በማድረግ አግዙኝ፣ እንተባበራለን። ብዙ የምትፈልጉት ጥያቄ ካላችሁ፣ ምክንያቱም እኔ ጋር ትንሽ ሰዎች ስለሆነ ያላችሁት ቶሎ የምጠይቁኝ ጥያቄዎች እመልስላችኋለሁ ማለት ነው። እና የምንተጋገዘውን እርስ በርስ እንድንተጋገዝ ነው። ወደ 1500 ሰብስክራይብ አለኝ። ግን ያን ሰብስክራይብ እናንተ 2000 አድርሱልኝ፣ ዋቻወሬንም ሙሉልኝ እባካችሁን፣ እለምናችኋለሁ። ስራዬ ካስደሳታችሁ ላይክ አድርጉኝ። ግን እኔ በነገራችን ላይ የኔ ስራ ካልተመቻችሁ እንድታሳልፉኝ ሳይሆን የምፈልገው እንድመክሩኝ የምፈልገው። ምክንያቱም ይሄ ነገር ያልተመቻችሁ ነገር ካለ አይ ይሄ ነገር አልተመቸንም፣ ይሄ ነገር አስተካክል እስቲ፣ ወይ ደግሞ እንደዚህ ቢሆን ብላችሁ የምትመክሩኝ ነገር ካለ ምከሩኝ። በተለይ ትላልቅ ዩቲዩበሮች ካላችሁ ብትመክሩኝ ደስ ይለኛል። ማለት የማጠፋው ነገር ይሄን ብታስተካክል የምትሉኝ ነገር ኢትዮ ኮምፒውተር ስኩል ላይ አናገሩን በቲክቶክ በውስጥ አወራለሁ ብሎ እስካሁን አላወራኝም። የጠበቅኩት ነው። እናንተ መጠየቅ ከቻላችሁ ጠይቁኝ፣ አናግሩኝ። እኔ ማደግ የምፈልግ ልጅ ነኝ በዩቲዩብ ማለት ነው። እኔ እንግዲህ በኖርማል ባለኝ በእንትን ስራ እየሰራው ነው እና ይሄን ቪዲዮ ሳታሳልፉት ቪዲዮን አስጨርሱልኝ፣ የጋራ እንተባበራለን ማለት ነው። ከዚህ በመቀጠል የምሰራላችሁ ቪዲዮ አንዳንድ የዲሽ ሙያ በነገራችን ላይ እናንተ በሰጣችሁኝ ከዚህ ወዲያ እናንተ በሰጣችሁኝ ርዕስ ላይ የምፈልጉትን ነገር እልክላችኋለሁ ማለት ነው። ያንን እናንተ ቪዲዮ ማስጨረስ ብቻ ነው። ከዛ ከተመቻችሁ በኋላ ወደ ስራ መግባት ነው። የሚያስፈልጋችሁ ነገር መጀመሪያ ማሟላት ያለባችሁ ነገር አለ። ከዛ በመቀጠል ለማሟላት ያለባችሁ ነገር አለ። እሱን እነግራችኋለሁ። እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር በማድረግ ይሄንን አካውንት በደንብ እናሳድገው፣ እርስ በርስ እናድጋለን። ከዚህ በመቀጠል ደግሞ ቲክቶክ ላይ የሰብስክራይብ ማደራረግ እንጀምራለን። እስከዛሬ የተጀመረው የፎሎወር ነው አይደለ? ዩቲዩብ ላይ አሁን የፎሎወር የሰብስክራይብ ማደራረግ አይቻልም ይመስለኛል። እና ቲክቶክ ላይ ግን እንሞክራለን። እናንተ ግን ይሄን ቪዲዮ ከፍ እንዲል አድርጉልኝ፣ ክበሩልኝ። እኔ አኬቴክ ነኝ። ማንኛውም መረጃ የቴክኖሎጂ ነኮች መረጃ ሰጣችኋለሁ። ሰብስክራይብ አድርጉኝ። ቸር ሰንብቱልኝ። አመሰግናለሁ።